እንዴት ሰው ሳረ መኮንን ይገላል? ሳረ መኮንን እንደ ዳቦ እንደ አበሻ ዳቦ ከታችና ከላይ እሳት እየነደደበት ጓዶቼን ቀብሬ የመጣሁበትን ኢትዮጵያን አላፈርስም እኔ ፈርሳለሁ ያለ ጀግና እንዴት ይገላል ሰው? እንዴት ሰው አምባቸው መኮንን ይገላል? አምባቸው መኮንን እንኳን ልትገለው ልትቆጣው የሚያሳሳ ሰው ነው። እንደማንም ሰው መሆን እየቻለ ማለት ነው። የትግራይ ወጣቶች የገደልኩት ለኢትዮጵያ አንድነት ለኢትዮጵያ ዲሞክራሲ ነው፣ ቃሌን አላጥፍም፣ የጓዶቼ አጥንት እና ደም ይታወሰኛል ያለን ጀግና በአደባባይ የቀጠፈ። ሌላው ስላልተሳካ እንዴት መፈንቅለ መንግስት ይባላል ይሉናል። መፈንቅለ መንግስት ነው፣ ይህ ህገ መንግስታዊ መፈንቅለ መንግስት ነው። ይሄን ሊነግሩ የሚፈልጉ ኃይሎች በጊዜ ብዛት እነማን እንደሆኑ እየለየን እንሄዳለን። መላው የኢትዮጵያ ህዝብ እንዲገነዘብ የምፈልገው ባለፈው አንድ ዓመት ብዙ አስከፊ ሙከራዎች የማይታወቁትን አልነግራችሁም፣ የሚታወቁትን ብቻ ነግራችኋለሁ። ሰኔ 16 ለውጥ አምጥተን 2 ወር እንኳን ብዛም ሳናልፍ ለማቀጨጭ በአደባባይ የምታውቁት ሙከራ ተደረገ። እሱን በትክክል ወንጀለኞች ለይተን ለህግ አቅርበን ሳንጨርስ 2 ወር ባልሞላ ጊዜ ውስጥ በሶማሌ ክልል የኢትዮጵያን አንድነት የሚፈታተን እጅግ የተደራጀ የሰለጠነ ገንዘብ ትጥቅ ያለው በሺዎች የሚቆጠር ኃይል በፖለቲካና በወታደራዊ የተመራ ኢትዮጵያዊነት ላይ አደጋ የሚያስከትል ችግር ገጠመን።